ብዙ እውቀት ላይ ኖር ይችላል ግን ለኛ የደረሰን በአረበኛ ነው አሁን ለምሳሌ እነሱ ወደ ብዙሕ ፍልጠት ዘይብልና ኸውን ይኽእል እዩ ናባና ዝበፅሐ ግን ብዓረቢ የመሐመድ ዘመን ስለሆንን እኛ የመሐመድ ነብይ ሰለላሁ ዐለይሂ ወሰለም ተከታይ ስለሆንን ናይ መሐመድ ዘመን ስለዝኾንና ንሕና ኸ ናይ መሐመድ ነብይ ተኸተልቲ ስለዝኾንና ወረደው ለኛ በአረበኛ ነው ንዓና ዝወረዶ ብዓረቢ ኦኬ የቀደሙት ለጎሳቸው ነበር የተላኩት ወይንስ እንደ መሐመድ ለሌሎችም ህዝብ ነው የተላኩት ቀዳሞትኮ ናብ ዝተፈላለዩ ደም ተላኢኸም ወላስ ከም ናይ መሐመድ ዝተወሰነ ቋንቋ ዝዛረቡ እዮም የቀደሙት ለሁሉም ነው የተላኩ ለምሳሌ ቀዳሞት ነቢያት ናብ ኩሉ እዮም ንኩሉ ሰብ ዝተላኩ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሲላክ እኮ የኢየሱስ ታሪክ አልነበረውም ንኣብነት መሐመድ ክላክ ከሎ ናይ ኢየሱስ ክርስቶስ ታሪክ አይነበሮን ግን ኢትዮጵያ መተው ኢትዮጵያ ሲያስፋፉ ለነጃሺ ሲነግሩት ግን ኣብ ኢትዮጵያ መጽኦም ነጃሲ ንንጉስ ነጃሲ ምስ ነገርዎ ታሪክ የተገረመው እኮ ከናንተ መጽሐፍ አንብቦ ነው አይደለ ነዚ ናይ ታሪክ ናይ ኢየሱስ ክርስቶስ ዝተገረመሉ ካብተን አይተም ክርስቲያን ዝነበሩ ብዝሰምዑ አይኮነ እንዴ እውነት ነው እሺ ሐቂ ከዛ በኋላ ተገረመና እቺ መገለጥ ነች ብሎ ወሰዳታ ካብዝንኒ ካብ ድሐር በድሕሪው ምስተገረመ ምሰምዖ ተገልጽለይ ልኻ አምጽይዎ ከዛ በኋላ ኢትዮጵያ እስልምና የተስፋፋው እንኳን ከነ ካብዝን ድሐር ኣብ ኢትዮጵያ እስልምና ተስፋፋፊ ነጃሺ ንጉስ በኋላ ነው ካብ ናይ ንጉስ ነጃሲ ካውን ድሕሪ ዘሎ ዘመን ምስፍሕፋሕ ናይ ኢትዮጵያ ኣብ ኢትዮጵያ እስልምና ተስፋፋፊ ማለት እዩ ስለዚህ ስለ ኢየሱስ ምንም ያውቀው ነገር አልነበረም ወደ ኢትዮጵያ የመጡት ስለ ኢየሱስ ነገሩት ስለዚህ ብዛዕባ ናይ ኢየሱስ ወላ ሓንቲ ፈልጦ ይነበረ ናብ ኢትዮጵያ ምስ መጸግን ምስ ነገርዎ ከዛ እቺማ ኢሳ በላት እንደዚህ ነው ብሎ ከዛ ወደ ስለዚህ እዚ ኢሳ ንበሎ ከምዚ ልናኻ ተጣርጎ አመጣው እኛ ምን ነው ከመገላጽ ገለው አንተ መጀመሪያ ምንም ማያውቀው ከሆነ መረጃ ይሰበስባል መረጃ ከሰበሰበ በኋላ ግን መሐመድ ብዛዕባ ዝኾነ ነገር እንድሕር ዘይፈልጦ ኮይኑ መጀመርታ ሓበሬታታት ወይ ካብ ዝኾነ ካብ ሰባት ሰሚዑ ሓበሬታታት ዝእክብ ድሓር ነዚ ዝሰምዖ መገለጥ መጣልኝ ብሎ ይተርከዋል ተገሊጽለይ ልኻ አምጽኢኻ ይጽሕፎ ማለት እዩ መረጃ እኮ ከጅብሪል አለይሂ ሰላም ወይ ደግሞ ከገብርኤል ነው የሚመጣለት እቲ መልእክት እኮ ካብ ቅዱስ ገብርኤል ዝመጻሉ እኮ መረጃውን ግን አስቀድሞ ከሰዎች ይሰማል ግን ነቲ መልእክት ግን ወይ ካነታ ሓበሬታ ቀዲሙ ካብ ሰባት ይሰምዑ ሱራ 9 አረ ከሰዎች አይደለም ከመላእክት ከጅብሪል አለይሂ ሰላም ሱራ 9 لا يكون كاب قدس جبريل يسمعه ما انه ملائكه ملاخ مني ملائكه ما جبريل ملاخ مو جبريل ما رجع ملاخ جبريل ميكائيل جبريل ملائكه ነው የሚል ከቁርአን ላይ አንድ ማስረጃ ሱራ جبريل ملاخ ይዝብል ካብ ቁርአን ሓንቲ ተቀስም ጻለይ 9 ሱራ ተውባ 61 ላይ እንደዚህ ይላል ሉክ ከነሱም እነዚያ ነብዩን የሚያሰቃዩ ኣብዚ ምዕራፍ እዚ ብዛዕባ ናይ ነቢ ክዛረብ ከሎ እቶም ነቢ ዘሳቁይ ወይ ካ አንጻር ዝኸዱ እርሱም ጆሮ ነው ወሬ ሰሚ እቶም አንጻር መሐመድ ዝነበሩ ኣብቲ ግዜቲ ብዛዕባ መሐመድ ክዛረብ ከሎ ንሱ ጠባዊ እዝኒው ቀደም ዘረባይ ሰሚዑ ካው ይደምጾ ተገልጽለይ ዝብል ነው የሚሉ አለሉ በላቸው መሐመድ ከምዚ ዓይነት ዝብሉ ሰባት ወይሎም በሎም ኢሉ ከም ተጻሐፈ ይሕብረና ኣሎ ሰሚ ነው ጆሮ ጠቢ ስለዚህ መሐመድ ናይ እዝኒ ጠዋቢ እዝኒ ማለት ትፈልጥ ዲኻ ባሰምታ አላብዲ ሰሚዕካ ትፈልጥ ጆሮ ጠቢ አቃል هو جرا طبي طاو اذن مالت سميع فلته طاو اذن سميع فلته طبي ማለት ነው ማለት طاو اذن مالتي ጠንቋይ ነው ጠንቋሊ ማለቴ ጠንቋሊ መሐመድን እንደዛ ነው እሱም ጆሮ ጠቢ መሐመድ ወን ከም ዝነሩ طاو اذن ዝባህ ነው ራፍት ግዜ ነው ይላል
እነሱ ሲሉት የነበሩት አይሁዳውያን ናቸው ለማመን ነዚህ ትብሎት ነበሩካ አይሁዳውያን እሱን ያመጣላቸው ወሒ አናምንም ብለው አይደለ እንዴ እቲ መሐመድ ዘምጾ ናይ ሓደ አምላኽ ዝብል ንዑ አይንአምን በባልዮም ዛዕባ ኸሚሎም ዘረቦ ዝነበሩ ጠቢ ነው ያሉት ለምን እንደሆነ ታውቃለህ ንምንታይ ምኻኑ ትፈልዶ ወሬ ይሰማል ይለው ሱራ 10 ቀደም ዘረባ ይሰምዕ ናይ ሰባት ዘረባ ይሰምዕ 103 ተፍሲሩን አንዴ ክፈትልኝ እስቲ አልወይዲን ክፈተው አስባበን ዞሉን ሉክ ሙሐመድ ሰማይ ኮርጅና መሐመድ ይሰምዕ ሞ ካብ ሰባት ይቀድሕ ሞ መገለጥ መጣልኝ ይላል ካብዘን ተሐራይ ተገለጽልኝ ይሉ የምጾ ማለት ያ መገለጥ ነው ቀደም እኮ ከሰዎች ነው የሰማኸው ሲሉት ነው እዚ ተገለጽለት ብሎ ደለኻ ቀደም እኮ ካብ ሰባት ይሰምዕ እንተይሎሞ ኖ እነሱ ያወሩት በሌላ ቋንቋ ነው ያወራሁት በአረብኛ ነው ይላል አንተ ነው ንሰም ተዛረቦ በኻል ቋንቋ አነ ግን በአረብ ይዛረበ ዘለኹ ይብሎም ትግርኛ ትችላለህ ሉክ ንስኻ ሕጂ ትግርኛ ትችላለህ በአማርኛ ያወራሁትን በትግርኛ ማውራት ትችላለህ አይችልም አነ በአማርኛ ተዛር ዝነገርኩኻ በትግርኛ ክትነገር ትኽእል እኔ በአማርኛ ምነግርህን ለትግሬ እህት ወንድሞች ትግራይ ለሆኑ አነ በአማርኛ ዝነገርኩኻ ናብ ትግራይ ዘሎ ኣሕዋትና ሓትናን በትግርኛ ዙሪያ ላሉ ለተጋሮች በትግርኛ መንገር ትችላለህ እኔ በአማርኛ አብዝሪያኻ ዘለው ተጋሩ በትግርኛ ከተዛረብ ትኽእል ይገርኩና እችላለሁ ይኽእል ሙሐመድ ሰማይና ምን እንደሚያደርግ ታውቃለህ መሐመድ ሰሚዒ እንታይ ከም ዝገብር ትፈልዶ ኮርጀሃል ከሰዎቹ ሲሉት ኖ ካብ ሰባት ቀዲሕኻ እንተይለሞ እሱ ያወሩት በሌላ ቋንቋ ነው እኔ ነገርኳችሁ ግን በአረብኛ ነው ይላል ንስም ተዛረብዎ ወይካ ካብኦም ሰማዕክዎ በኻል ቋንቋ አነ ግን ነገርኩም ዘለኹ ግን በአረቢ ስለዚህ በአረብኛ ስለሆነ እኔ አልኮረጅኩም ይላል ስለዚህ በአረብኛ እናገረኩም ወይካ ነገርኩም ስለዘለኹ አነ አይቀድሐኹን ይብሎም ነበረ ቋንቋ ጥያቄ ጠይቀህ ቆይ አንቺን ክፍል ጠይቀኛለህ ክርስቲያን ቀጥል ያ خبባሙ خدحርት ይቀር حتى ያለ መረጃ ያወራው እንዳይመስል ነው በዚህ መርጥዖ ተዛረቡ ይመስል ይላል ሁለት ክርስቲያን ሰዎች ነበሩ ክልተ ክርስቲያን ሰባት ነበሩ አንደኛው ያሲር ይባላል ሁለተኛው ጃብር ይባላል ሓደ ያሲር ሓደ ጃብር ይባላል ምንድነው ሰይፍ የሚሰሩ ነበሩ እንታዩ ዝብል ሴፍ ዝሰርሕም ነይሮም በትርፍ ጊዜያቸው ደግሞ መጽሐፍቶችን በገዛ ቋንቋቸው ያነቡ ነበር ኣብ ትርፍ ጊዜም ከዓ ቅዱሳት መጽሐፍቲ በቋንቋኦም የንብቡ ነይሮም እነዚህ ክርስቲያኖቹ ማለት ነው እዞም ክርስቲያናት ክልተ ዝበልና ከዛ በኋላ ነብዩ ሁሉ ጊዜ እነሱ ሲያነቡ ስለዚህ ነቢ መሐመድ እሶም ከንብቡ ከለው እቶም ክልተ ነጋዶ ከንብቡ ከለው ናትናቶም መጽሐፍ ቅዱስ መጽሐፍቲ ገባቸው ያልፍና የሚያነቡትን ነገር ያዳምጥ ነበረ በጥቆም ይሐልፍሞ ይሰምዑን ከአ ነበረ ስለዚህ ቁርአን ወርድ ለዝበለ ምክንያት ከዛ በኋላ ስለሚያዳምጣቸው ጣዖታ ከም ውጽኢቱ ስለዝሰምዑን ከአ is being taught by them ሙሐመድን የሚያስተምሩት እነዚህ ክርስቲያኖች ናቸው ስለዚህ እቶም መሐመድ ዝምህሩ ዝነበሩ ወይካ መሐመድ ቀዲሕ ወዘሎም ዝነበረ ሰባት ካብዞም ክልተ ክርስቲያናት ከም ዝኾነ ይነግር ማለት እዩ ብለው ሙሐመድን ይናገሩት ነበር ይላል ከምዚ ኢሎም ንመሐመድ ይነግርዎ ወይካ ይሓሚዎ ነይሮም ኦኬ ስለዚህ ሙሐመድ حراي ስለዚህ መሐመድ ክርስቲያኖቹ ሁለቱ ሲያወሩ ሉክ ሁለቱ ክልተ ክርስቲያናት ከዛረቡ አብዝ ዛረቡ ለጊዜ መጽሐፍቶቻቸውን ሲያነቡ ነጋዴዎች ናቸው መጽሐፍቶም ከም በከለው ነጋዴም ያዳምጥ ነበር ቅድም ወንድማችን ይሰምዑም ወይ ካይ ጻናጸኖም ነበር እንዳለው ኢትዮጵያ የመጡት ሰዎች ስለ ኢየሱስ ሲያወሩ ከነሱ ስለዚህ ኢትዮጵያ ዝመጹ ሰባት በዛዕባ ንሱ ክዛረቡ ከለው እንቶና ያወቀው አስቀድሞ አቅም ነበር እንዳለው ሙሐመድ ከክርስቲያን መሐመድ በዛዕባ ኢየሱስ ክርስቶስ ወልሐንቲ ይፈልጥ አይነበረን ከም ዝበልዎ ኖቹ ይሰማ ነበር ያደምጥ ነበር ከዛስ ሄዶ በአረብኛ
ስለዚህ መሐመድ ከአለ ከአብዘም ከልተናጋዶ ክርስቲያን ብሎ ዘለናኻ ይሰምዕ ከም ዝነበረ ሞ ድሓር ከም ዝቀድሕ ይነግራቸውና ኮርጃል ሲሉት ኖ እኔ በአረብኛ ነው ነገር ተገል ምግላጽ መጽለ ይል መስናገሮም ለቀድሕኻ የዙከ ተዛሪዮም ነሮም ተይሎም ላይኮን ምግላጽ መጽለ ይሉ በቋንቋ ዓረብ ነግሮም ከም ዝነበረ ቋችሁ ይላችኋል። ቁርአኑን ክፈተው ሱራ 16 103 ቁርአን ክፈቶ ሱራ 16 103 ባልሳታት ሱራ 16 103 ናዋት ከይጋገድ አንበር እነርሱም እርሱን ቁርአንን የሚያስተምረው ሰው ብቻ ነው። ምን ሰው ንዑ ማለት ለመሐመድ ቁርአን ደሰምሮ ሰብ ጥራዩ ብቻ ነው ይላሉ ማለታቸውን በእርግጥ ሰቢ ዝምሆሮ ወይም ድብሉ እዚ ማለቶም ካ ባልሳታት እነርሱም እርሱን ቁርአናቸውን በእርግጥ እናውቃለን ማለቶም ካ በርግጽለን የዚያ ወደ እርሱ የሚያስጠጉበት ሰው እነዚህ ናቡ አብዘ ጸጉዕሉ ቋንቋ አጀም ነው። ቅድም 41 44 ላይ እንዳሳየናችሁ ቋንቋ ቅዳሒው ማናቶ ቀዲምና 41 42 ከምዝ ተቀስናዮ ቋንቋ አጀም ቁርአኑ ሰውየው አረባዊ እንዴት ቋንቋ አጀም እተሰብከ ዓረብ ከመይገሩ ሆናል እንዳለው ማለት ነው። አጀም ማለት ኸወን እንዳበሉ እነኛ ሰዎቹ ያወሩት ሁለቱ እዘም ክልተ ሰባት ዚም ተዛረቡ ወዘረባ በሌላ ቋንቋ ነው። አረብኛ ቋንቋ ሳይሆን በሌላ ቋንቋ አጀም ማለት በኻል ቋንቋ እዩ። እተም ክልተ ክርስቲያን ዛረቡ ዝነበረ ቋንቋ ዓረብ ዲኮንስ ካል ቋንቋ እዩ ሌላ ቋንቋ ማለት ነው ከአረብኛው። ስለዚህ አጀም ዝበሃል ዘሎ አጀም ማለት ካል ቋንቋ ማለት በጀካ ካብ ዓረብ ወፃይ ሄዶ የሰማቸው አረብኛ ከይዱ ዝሰምዑ አይደለም እነኛ ያወሩት። ስለዚህ እቶም ዛረቡ ዝነበሩ ሰባት በዓረብ አይኮነን። ስለዚህ እንዴት ኮረጀ ትላላችሁ? ስለዚህ ከመገርኩም ቀዲሕካ ትብሉን ኣለኹም። ቅድም ምን ብሎናል ወንድማችን ናቢ? ቅድም ሐውና እንታይ ኢልና ነይሩ? እኔ ትግርኛ እችላለሁ አለ። አማርኛ የነገርኩም በትግርኛ መንገር አልችልም አለዋለሁ። አነ ትግርኛ ክእለ ነቲ በአማርኛ ዝነገርኩም ንኻ ብትግርኛ ክዛረቦ ፀገን ባህል የብለን ክነግሮ ይኽእል እየ እችላለሁ አለ። ስለዚህ እኔ በአማርኛ ነገርኩትም በትግርኛ ከተናገረ ስለዚህ አነ በአማርኛ ዝነገርኩዎ እንድሕር ኣብ ትግርኛ ክዛረቦም ወይ ከነገር እንድሕር ክኢሉ ባለው እኔ የተናገርኩትን ስለዚህ ቀድሒ ዝበሃል ተናገረ ኮርጃ ስለው ኖ አንተ በአማርኛ ነው የተናገርከው ነው በትግርኛ ነው። ስለዚህ ኮርጅ ቆይ ስለዚህ ቀድሕካ እንተ ዳ ኢለዮ ኣይቀድሐኩም ንስኻ በአማርኛ ከዛሪብካ ኣነ ካብ ትግርኛ እንተ ኣይሉ ባልም ሃው ስለዚህ ከመይ በጊዜ የነበሩትን ሰዎች ተሸውዳለ አይሸውደንም እኛን ኣብቲ ጊዜ ዝነበሩ ሰባት ዋላ እንተደናገርካ ምሕና ገና አይንዳናገርን ሃው ከመይ አብዲ ከተናገረው አረብኛ ካልቻልክ ሙስሊም መሆን አትችልም ያለ አብዲ ከምዚ በለና አረብኛ ተሐጃይ ተኮን ኮንቃስ መዝለሙ ተከውን አይትخنها በዝበላ የግድ ሙስሊም ለመሆን አረብኛ መቻል አለብህ የሚለው ነው። ግድን ሙስሊም ነው ተከውን አረብ ክትክል አለካ ዝብል ነገር ነው የሳበ እዚ በጣም ስሒባትኒ ያ ሌላኛው ታሪክ ምንድነው? እሱ ካለ ታሪክና እዚ እንታይ መስሊኩም ኮመንትም እያየው ነው። ነጃሺ ኣብ ኮመንት ወን ዳራኺ ሙስሊም የለም ያ አና ነጃሲ ዝበሃል ንጉስ ሙስሊም በፍጹም አይነበረን ታሪክም የለው ከዚህ ታሪክ ውን የብሉን ካብዚ ሕጂ ዋን ዘለና ቅድሚት ወይ ካዚ ሓለፈ እዋን ወላ ሓን ታሪክ ነጃሲ ዝበሃል ንጉስ ፍጹም ታሪክ የብሉን የለን በቁርአን ውስጥም የለም ኣብ ቁርአን ውሽጢ የለን በሐዲስ ላይ የሚያመጡትም ውድቅ ነው። ኣብ ሐዲሳት ኢሎም ዘምጽኦ ካስኻ ውድቅ እዩ። ሲራ ላይ ይላሉ። ከሲራው አንፃር ሲራ ይኸዱ ካብ ሲራ አንፃር ካ መተው ዋሽተውታል። እሱንም ሐሲብም በጊዜው የነበረውን ንጉስ ዋሽተውታል። በጊዜው ኣብቲ ጊዜው ዝነበረ ንጉስ
حسيهم ليهم ምንድነው የምታምኑ ሲላቸው أنت يا خم تأمنوا مسبلهم ስለ ኢሳ እኛ ምናምነው አሉት ስለ ክርስቶስ ንሕና እናምነው የአላህ ልጅ ነው ናይ አምላኽ ወድ አምላኽ እዩ የአላህ ቃል ነው ናይ አምላኽ ቃል እዩ የአላህ ሩህ ነው ብለው ነው የነገሩት ናይ አምላኽ ህይወት እዩ ኢሎም ነጊሮም ነቲ ንጉስ ዝነበረ መስሓተቶም እንታይ ከም ተኣምኑ መስበሎም ከለም አላህ ነው ሩህ ቃል አላህ እዩ ወይ ቃል አምላኽ እዩ ህይወት አምላኽ እዩ ነው ብለው ነው የነገሩት ዋሽተው ነው የነገሩት حسيم ለዛ ከሆነ ችግር የለውም አላቸው ከም ዝንተ ኮይኑ እምነትኩም ፀገም የለን ካኢልዎም ሽዑ ኣብቲ ግዜ ዝነበረ ንጉስ ተቂያ ስለሚቻል ማለት ነው ሶስት ተቂያ ስለ ዝከኣል ኣብ መስልም ማለት ምድንጋር ምሕሳው ተቂያ ስለ ዝከኣል ኣብ መስልም ማለት ምድንጋር ምሕሳው 28 ላይ ተፍሲር ኢብን ከሲር 28 ተፍሲር ከሲር ያስከ ቂያማ ቀን የተፈቀደ ነው ስለሚል ማለት ነው ክሳብ ዳግማይ ምጽአት እዚ ከም ዓይነት ምሕሳው ምድንጋር ኣብ መስልም ዝተፈቀደ እዩ ኤኒዌይስ ስለዚህ አብዲ ግልጽ ነው بزخونه عبدو قلصي وكاردي دلت حساب هر قلص አይደለም እኔ አይ ግልጽ አይኮነን ግልጽ አይኮነን ጥያቄ ልጠይቅ ብዬ እኮ አቋረጥከኝ አንተ ሕቶ ሓተ ካይለኮኮ ደወብልካኒ ቀጥል አራይ ቀጥል ቁርአን ተበርዞ ቢሆን ወይ ተኮርጆ ቢሆን ለምን አይስተካከልም መጽሐፍ ቅዱስ ግን ታድሰዋል ተቀይሯል በሰው ነው ስለዚህ ቁርአን ተበሪዙ ወይካ ካብ ተቀድም ዝነበረ ተባላሽተ ዝኸውን ስለምታይ ደቂየር መጽሐፍ ቅዱስ ግን ተሐዲሲ እዩ ስለዚህ ክብራት ተኸታተልቲ ናይ ዝመደብዚ ከም ዝሰማዕኩሞ ዝመደብዚ ንዓና ንክርስቲያን ብዛዕባ ሃይማኖትና ክንፈልጥን ኣብ ሃይማኖትና ክንጸንዕን እቶም ሙስሊም ሓዴና ዝብሉ ከዓ ወይ ከዓ ከም መንጣለ ተኽላ ካብ እምነት ኦርቶዶክስ ተዋህዶ ካብቲ ሓቀኛ መገዲ ካብቲ ናይ ህይወት ጉንድ ወይን ዝኾነ ክርስቶስ ክፈሊና ንዝፅዕሩ ከዓ መታን እቲ ሃይማኖቶም ንክንፈልጦ እንተወሓደ ወሓደ መሰረታዊ ዝኾነ ኣፍልጦ ንክህልወና እቲ ሃይማኖቶም ከዓ ብኸመይ መፅን ዝብል ነዚ ኣፍልጦ ንክህልወና ነዚ መደብ ዝሰርሖ ዘለኹ ስለዚ ላይክ ጌርኩም ናብ ካልእ ሸር ይበልዎ ቤተሰብ ከዓ ኮኑ ኣብዚ መደብ እዚ ኣብዚ ቤት እዚ ሳብስክራይብ ጌርኩም ቤተሰብ ኮኑ ሳብስክራይብ ዝገርኩም ከዓ ነታ ናይ ደወል ምልክት ከዓ ጠውቕዋ እሞ ቀፃል ንዝሰድኻ ኣብ ሰዓትን ኣብ ግዜኡ ክመፃኩም እዩ እግዚአብሔር ኣምላኽ ብዝፈቐደልና እግዚአብሔር ኣምላኽ ብዘብርሃልና መጠን ነዚ ናይ ምስልምና ምስፍሕፋሕ ብዝተኸኣለና መጠን ከከም ተዓቕምና በብእጃምና ክንሰርሕ ፅቡቅ ኮይኑ ስማዓኒ ስለዝነበረና ግዜ ክብሪ ምስጋና እግዚአብሔር ኣምላኽ